አስበኝ ብዬ መልካሚቱ እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብራለሁ ዛሬም እንደገና 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 ብርታቱ የቱ እንደሁ ሸንግዩ በምን ይረታ ይሆን ነዝንዥ ብሎ ለማባበል ደሊላን ላከበት ሳምሶን መቻወከ ጉድጓድ ሲማስበት ሆኖም በፍጻሜው ጌታ ደረሰለት። አንድ ጊዜ አስበኝ ብዬ መልካሚቱ እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብርሃለሁ ዛሬም እንደገና 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 ብርቱ የአምላክ ጀግና ኤልያስ የበዓልን ነቢያት ሲያተራምስ ኤልዛቤል ገነነች ቃሏን አስረዘመች እርሱም ዘነጋና የትናንቱን ድሎች ጌታ በረታው ሰጥተው የእምነት አይኖች አንድ ጊዜ አስብኝ ብዬ መልካሚቱ እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አከብራለሁ ዛሬም እንደገና 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 መቶ ተኩል ዓመታት ሲሰቃይ ሥራው በባርነት ያገለግለኝ ዘንድ ሕዝቤን ልቀቃለው መፈታት ታወጀ ፈርዖን ምን ይዋጠው ትእዛዝ ከላይ መጣ ሳይፈልግ መልቀቅ ነው። አንድ ጊዜ አስበኝ ብዬ መልካሚቱ እጅህን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆም